ሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ሰላም ብያለሁ። ክርስቲያን ቤተሰቦቼ እንዴት ናችሁ? የኔ ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ያለችን ስደት እንግዲህ ይሄንን ይመስላል። ጥቅምም አለው ጉዳትም አለው። ያው ብቻ ተመስገን እያሉ መኖር ነው። አልሐምዱሊላህ ለሁሉም ነገር እና ውድ ቤተሰቦቼ ያው ሰርተን የምንጠቀምበት አላህ ያድርግልን፣ ከተጠቃሚዎቹ ያድርገን። ልፋታችንን ደግሞ አላህ ሱብሃነ ወተዓላ ይቁጠርልን እና ውድ ቤተሰቦቼ ላይክ ሼር እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ፣ ለዩቲዩቡ አዲስ ነኝ። ያው ያለውን ነገር በኮሜንት አሳውቁኝ እና ውድ ቤተሰቦቼ ያው ትንሽ ይከብዳል ቪዲዮ ለመስራት። ያው ስደት ላይ ያለ ነው፣ ትንሽ ይከብደናል ቪዲዮ ለመስራት። ያው ብቻ ያገኘናትን ትንሽም ብትሆን ትልቅም እየቀረጽን እንለቃለን እና ያው አዲስ ልክ እንደኔ አዲስ የሆናችሁ አብረን እንደግ፣ አበረታቱኝ። ያላወቅኩትን ደግሞ በኮሜንት አሳውቁኝ እና የኔ ውድ ቤተሰቦች ያው እንደምታበረታቱኝ አውቃለሁ። በኮሜንት በላይክ በሸር ደግፉኝ እና ይሄንን ይመስላል ያለሁበት ሀገር። አሁን ክረምት ነው፣ በጣም ነው የሚበርደው። በጣም ብርድ አለ። ያው ብቻ ተመስገን እያሉ መኖር ነው ማለት ነው እና በጣም ብርድ ነው፣ ክረምት ነው፣ በጣም ይቀዘቅዛል። ብቻ ያው ሁሉም ነገር አልሐምዱሊላህ አለ ኩል ሸይ እና ውድ ቤተሰቦቼ ይሄንን ይመስላል እና ከስራ ጋር ያው ትንሽ ቪዲዮ ለመስራት አይመችም። ወደ ውጭ ቆሻሻ ልጥል ስወጣ ወይም አጋጣሚ ድንገት ከወጣሁ ነው እንጂ ትንሽ ይከብዳል ቪዲዮ ለመስራት። ያው ቤተሰብ አበረታቱኝ፣ ላይክ ሼር እያደረጋችሁ አበረታቱኝ የኔ ውድ ቤተሰቦች እና ይሄንን ይመስላል የምሰራበት ግቢ። አሁን ክረምት ስለሆነ ነው እንጂ ይሄንን ይመስላል የምሰራበት ግቢ። ያው ደስ ይላል፣ ግን ያው ትንሽ በጣም ብርድ ነው እንጂ ደስ ይላል። ሰፈሩ ምናምን በጣም ደስ ይላል። ያው ብቻ ትንሽ ብርድ አለ። ብርዱ ሱብሃንአላህ በጣም ነው የሚበርደው። በጣም ይከብዳል። ዝናብ ሳይጥል እንኳ መቆም አይቻልም፣ እንኳን አይደለም ዝናብ ጥሎ ማለት ነው። ብርዱ ያው ተመስገን ብቻ ለበጎ ነው እያሉ መኖር ነው። ያው እዚህ ሀገር እኔ ያለሁበት ሀገር ያላችሁ ያው ስለ ብርዱ ስለምታውቁ ይሄንን ይመስላል እላችኋለሁ ውድ ቤተሰቦቼ።